እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። እንኳን በደህና መጣችሁ። ዛሬ እንድናወራ የወደድኩት በምን ዙሪያ መሰላችሁ? አብዛኞቻችሁ ተማሪዎች ኢንቦክስ ምናምን ስታደርጉ ስትጠይቁኝ ከሚያጋጥማችሁ ችግር ውስጥ የሆኑ ጉዳዮች አሉ። ታጠኑ ያጠናን መንገዳችሁ በራሱ ትምህርቱን እንድትሰለቹት ቶሎ እንድትረሱ ምናምን የሚያደርጋችሁ መንገዶች አሉና ከብዙ ተማሪዎች ያገኘኋቸው የተረዷቸው 7 ፓተርኖችን ነው የምነግራችሁ። 7 ሀቢቶች፣ ባድ የሚባሉ ሀቢቶች ወይም ልማዶች ያጠናን ዘዴያችሁ ላይ መካተት የሌለባቸው። በእርግጠኝነት ከሰባቱ አትሊስት ሶስቱን አንድ ተማሪ ያደርገዋል። ሰው እነሱን ሪሙቭ በማድረግ ኢንስቴድ ምን ማድረግ እንዳለበት በደንብ አድርጌን ኢንዲኬት ማድረጋችሁ። ሰባቱ መጥፎ የሚባሉ ሀቢቶች ጥናታችንን አሰልቺ ሊያደርጉ የሚችሉት እንዲሁም ደግሞ አነበብን ብለን ጨርሰን ደግሞ ቶሎ እንድንረሳው የሚያደርጉ መጥፎ 7 ሀቢቶች አብዛኛው የኢትዮጵያን ተማሪዎች የምናደርጋቸው ስህተቶች አሉ። ሀቢቶቹ ማስታወሳችን ገደሉት ማለት የፈተና ሰዓት ላይ ምንም ያህል እንኳን ያነበብናቸውን ነገሮች አንደርስታንድ አድርገን ቢሆን እንኳን ማስታወስ ካልቻለን ፖይንትለስ ነው። አንዳንዴ አይታችኋል፣ ሽምድድ አድርጋችሁ ምኑንም አንደርስታንድ ሳታደርጉት ፈተና ላይ ተቀምጣችሁ ለሆነ ሳብጀክት ከዛ ደፋፍናችሁ ልትወጡ ትችላላችሁ። ፈተና ላይ በዋነኝነት የሚታየው ምንድነው? ምን ያህል ተረድተዋል የሚባለው ሳይሆን ምን ያህል አስታውሰዋል የሚባለው ጉዳይ ነው። መረዳት ይቀድማል፣ ማስታወስ ይቀጥላል። ዝም ብሎ በመሸምደድ ብቻ ደግሞ አይኬድም። የሆነ ፋይናል ኤግዛም ሲያጋጥማችሁ፣ ኤግዚት ኤግዛም ሊሆን ይችላል፣ ሚኒስትሪ የፈተና ይሄ ቴስት ራሱ ሊሆን ይችላል፣ ከ10 ኩዊዝ ራሱ ሊሆን ይችላል። እነዚህ ነገሮች ሲያጋጥሟችሁ ነገርየውን አንደርስታንድ ማድረግ ሞር ቦታ ይሰጠዋል። ከዛ በኋላ ግን ሚሞራይዝ ካላደረጋችሁት ፖይንትለስ ነው። አጠናናችሁ ራሱ ሚሞራይዝ እንዳታደርጉት እንዳታስታውሱት እያደረገ ነው። እነዛ 7 ባድ የምንላቸው ሀቢቶች፣ መጥፎ የምንላቸው ልማዳችን ምንድን ናቸው? ዛሬ በክላስ ኦፍ ቤኪ ዩቲዩብ ቻናል ይቃኛል። አብራችሁን ቆዩ። የመጀመሪያው ያለ ፕላን ወይም ያለ እቅድ ነው የምናጠናው። ይሄ እጅግ በጣም ትልቅ ችግር ነው። ምን ማለት መሰላችሁ? ፕላን ወይ እቅድ ሲባል ግድግዳችሁን በእቅድ ሞልታችሁት ወይም የሆነ ወረቀት ላይ የዛሬ ፕሮግራም ይሄ ነው፣ ነገ ፕሮግራም ይሄ ነው እያላችሁ ጽፋችሁ ብቻ አይደለም። እቅድ ሲባል የብዙ ሰው አይምሮ ላይ ይመጣለት እንደዛ ነው። እሱ ብቻ አይደለም። ለምሳሌ ዛሬ ማታ ስለ ነገ ጠዋታችሁ የምታደርጉትን ነገር ማሰብ ብቻውን በራሱ እቅድ መሆን ይችላል። ማሰብ፣ እሱን ብቻ ማሰብ። ነገ ይሄን አደርጋለሁ፣ ጠዋት እንዲያደርግ እንደዚህ አድርጌ ከዛም ትመጣን እንትን ብዬ ይሄን ቻፕተር እጨርሳለሁ፣ ይሄን እንትን እላለሁ። ይሄ ራሱ እቅድ አልተጻፈም እንጂ እቅድ። ለምሳሌ ያልተጻፈ ህግና የተጻፈ ህግ የሚከተሉ ሀገራቶች አሉ አይደል? ለምሳሌ ኢትዮጵያ የተጻፈ ህግ ነው የምንከተለው። ህገ መንግስቱ አለ። የሆነ ወንጀል ሲሰራ ከሳሽና ተከሳሽ ፍርድ ቤት ሲቆሙ እሱን እያጣቀሱ ነው የሚናገሩ። አንሪትን የሆኑ ደግሞ ያልተጻፉ ደግሞ ህጎች አሉ። ልክ እንደዛ ሁላ ያልተጻፈ እቅድ ይኖራል፣ የተጻፈ እቅድ ይኖራል። ለዚህ ግዴታ ጻፉት ምናምን ማለት አይደለም። በአእምሯችሁ ማሰቡት፣ በምን ብቻ ፕላን ይኖራችሁ። ይህን ቻፕተር ማነበው ፈተና ስላለኝ ነው። በቃ ትልቁ ጉዳይ እሱ ነው። ለፈተናዬ ግን ፕላን ያስፈልገኛል። ቻፕተሩ ዝም ብዬ አይደለም ማለት ነው። ካነበብኩ በኋላ ጥያቄ እሰራለሁ ወይ፣ ከቻፕተሩ የትኞቹ ሰብ ቶፒኮች ናቸው በጣም ይከብዱኝ የነበረው ወይም እኔ በጣም ቻሌንጅ የሚያደርገኝ ሰብ ቶፒክ ካለ እሱ ላይ ቆያለሁ። እሱ ላይ ብዙ ጊዜ እናጠፋለሁ። እቅዴ ዝም ብሎ አንድ ቻፕተር መጨረስ ብቻ መሆን የለበትም። እሱ ግባችሁ ነው፣ እቅዳችሁ አይደለም። ይህን ቻፕተር መጨረስ ለአንድ ቀን፣ ለምሳሌ ነገ ማትስ ቻፕተር 3 የ11ኛ ክፍልን እጨርሳለሁ አልኩኝ። ኦኬ እሺ፣ በተለያዩ አጋጣሚዎች ላልጨርስ እችላለሁ፣ ሊጨርስም እችላለሁ። ግን ለመጨረስ ገና ሳስብ ጎሌ ወይም ግቤ ነው መጨረስ። ከዛ በፊት ግን እቅዴ ያስፈልገኛል። ማለት እቅዴ ማለት መጀመሪያ እሱን ጨርሽናም ሳይሆን ከሱ በፊት መቅደም ያለባቸው ነገሮች ካሉ ወይ ደግሞ እሱ ማስቀደም ካለብኝ ስርዓት ባለው መንገድ መሄድ አለበት። ለምን መሰላችሁ? ከትምህርት ቤት መታችሁ ለምሳሌ ሁሌ ስፖርት የምትሄዱ ተማሪዎች ትኖራላችሁ። 11ኛ 10ኛ ክፍል ብዙ ሰው ትነግሩኛላችሁ። እንደዚህ ስፖርትን ሰርተህ ማትስ ማጥናትና ማትስ አጥንተህ ተጨረሰ ስፖርት መስራት ተመሳሳይ አይደለም። ስፖርትን ሰርተህ መጥተህ ወዲያውኑ ምግብ ምናምን ከበላህ በኋላ ወደ ማትስ ልግባ ብትል በጣም ያስቸግርሃል ብያችኋለሁ። ሚሞራይዝ ለማድረግ አንደርስታንድ መደረግ አለበት ለመታወስ። በእርግጥ አንደርስታንድ ሳታረጉትም በመሸምደድ ብቻ ሚሞራይዝ ማድረግም ይቻላል፣ ግን አይቆይላችሁም አእምሯችሁ ውስጥ። ስለዚህ በዛ በደከመ አቅም ብታነብ በጣም ሞር እያደከመ ይመጣል። ስለዚህ የትኛው ሰዓት ነው ኢሴንሻል? ይሄን ሰፊ ቪዲዮ ይዤላችሁ እመጣለሁ። ሳብጀክቶቹ በየትኛው ሰዓት ቢጠኑ ሞር ኢፌክቲቭ ያደርጋሉ የሚል ከሰው ይለያያል። ግን እንደየትምህርቶቹ ኔቸር እና እንደየሰዓቶቹ አቅም እንደሚሰጡ ኢነርጂ አሳይን የሚደረጉበት መንገድ አለ። እሱን ሌላ ጊዜ እናወራለን። ግን ለአሁን ፕላናችሁን በደንብ ወቁት። ለምሳሌ ባዮሎጂ ከሆነ የምታነበው ለምሳሌ ዛሬ ስለ ዳይጀስቲቭ ሲስተም ወይ የሆነ ነገር ከሆነ ስለነሱ በደንብ ዛሬ ያነባሉ ምናምን ልትል ትችላለህ። ይሄ እያወራው ያለሁት ብዙ ጊዜ ሰው ማትሪክ ላይ ስለሆነ የሚያቀኝ ሀሳብ ስሰጥ ሌሎች ላይ የሚመለከተኝ አይመስለውም። ስለዚህ አይደለም የማወራው፣ ስለ ማትሪክ አይደለም የማወራው፣ ስለ ኤግዚት ኤግዛም ምናምን አይደለም የማወራው። ጀነራሊ ስለ አጠና ነው የማወራው። በደንብ አድርጋችሁ ተከታተሉ። የምታነቡትን ወቁ። የዛሬ ፕላናችሁ ምንድነው? ፕላናችሁን
ሰይሙት ብለው አንድ ቻፕተር መጨረስ እዚህ ሰብ ቶፒክ ላይ ያልገባኝ ነገር አለ እዚህ ሰብ ቶፒክ ላይ ያልገባኝ ነገር አለ በቃ ስፔሲፋይ አድርጌ ያቺን ፓርት ብቻ አነባለሁ። ሁለተኛው መጥፎ ሀቢት አንድ ነገር አንዴ ብቻ አታንብቡት። አብዛኞቹ ተማሪዎች በጣም ደጋግመው የሚጠይቁት ነገር አለ። አብዛኛው በማትሪክ ጉዳይ ላይ ስለሆነ ወደ እኔ የሚመጡት የ9ኛ ክፍል የ10ኛ ክፍል 11ኛ ክፍል 12ኛ ክፍል ላይ ተመሳሳይ የመሰሉ ታይትሎችን ለምን እንደ አንድ ቻፕተር አድርጌ ተመሳሳይ የሆኑ ቻፕተሮችን ለምን እንደ አንድ ቻፕተር አድርጌ አላነባቸውም። ለምሳሌ ማስ 9 ላይ 10 ላይ 11 ላይ 12 ላይ አይ ዶንት ኖ ሁሉም ላይ አራቱም ላይ ያለ ግን አትሊስት ሶስቱ ላይ ወይ ሁለቱ ላይ ይኖራል። ለምሳሌ ስታቲስቲክስ ኤንድ ፕሮባቢሊቲ የሚል ቻፕተር አለ። ሰው እሱን እንደ አንድ ቻፕተር ትሪት አድርጌው ለምን አንዴ አላነብም ምናምን የሚል ተማሪ አለ። ከጊዜ አንጻር ልክ ናችሁ፣ ብዙ ጊዜ ደጋግሜ ተናግሬያለሁ። ግን ደግሞ አንድን ነገር አንዴ ብቻ የምታነቡት ከሆነ ይረሳል። ስለዚህ አንድ ነገር ደጋግማችሁ ለማንበብ ለምሳሌ 9ኛ ክፍል እንደጨረሳችሁ ወደ 10ኛ ክፍል የምትገቡ ከሆነ የ9ኛ ክፍልን ስታነቡ አንዴ ስታቲስቲክስ ኤንድ ፕሮባቢሊቲን አንብባችሁታል። 10 ላይ ስትገቡ ድጋሚ ካገኛችሁት 10 ላይ የለም ስታቲስቲክስ ኤንድ ፕሮባቢሊቲ የለም 11 ነው። 10 ላይ ስትገቡ እሺ የለም 11 ላይ ስትገቡ ድጋሚ የማግኘት እድል ይኖራቸዋል። ስለዚህ ያን ቻፕተር ሁለቴ ማንበብ እድል አላችሁ ማለት ሁለቴ ማስታወስ እድል አላችሁ። ምናልባት 9ኛ ክፍል ያልገባችሁ 11ኛ ክፍል ይገባችኋል ምናምን። አንድ ነገር አንዴ ብቻ አታንብቡት፣ ወይም ደግሞ በዚህ ብቻ አትረዱት። ለምሳሌ የ7ኛ ክፍል ተማሪ ወይ ካምፓስ ውስጥ ያለ ወይ የሆነ 9ኛ ክፍል ተማሪ ምናምን የሆነ ተማሪ እያነበበ ነው አንድን ቻፕተር ወይም አንድን ፓርት እንደገባው የሚያውቀው ጥያቄ በተደጋጋሚ ሲሰራ መመለስ ከቻለ ነው። ግን ደግሞ ያህል ለማድረግ ሁለቴ መነበብ አለበት አትሊስት። ስለዚህ ሾርት ኖት የማውጣታችሁ ጥቅም ለዛ ነው። እዛ ፓርት ጋር ኖት ስታወጡ ድጋሚ ማንበብ እድሉን ስለሚሰጣችሁ ማለት ነው። ስለዚህ አንዴ ብቻ አታንብቡ አንድ ነገርም። ሌላኛው ትልቁ ስህተት ጥናታችሁ ላይ የምታደርጉት ሾርት ኖት በተለይ ስታወጡ ወይም ሾርት ኖት ላታወጡም ትችላላችሁ። መጽሐፉ ላይ ሃይላይት የሚያደርግ ሰው አይታችሁ አታውቁም? ሆነ ቀለም ባላቸው ስክሪፕቶች ወይ ማርከሮች ምናምን ሁሉም ነገር ሃይላይት አይደረግም። ሁሉም ነገር አትደረግም። መጽሐፉን በገለጻችሁት ቁጥር ሁሉም ነገር ላይ ቀልማችሁበት በቃ ምንድን ነው ይሰለቻል። ለምን ድጋሚ ሪቫይዝ ላደረገው ስከፍተው ምኑን ያነበብኩት ታዲያ ማለት ሃይላይት ያደረኳቸው ነገሮች ብዙ ከመሆናቸው የተነሳ እንደ አዲስ መጽሐፉን ለማንበብ ነው የሚሆኑብኝ እና ሃይላይት የምታደርጉትም በደንብ መጥኑት። ለምሳሌ ሃይላይት ስታደርጉ እዛው መጽሐፉ ላይ ከመጻፍ ይልቅ ሾርት ኖት ቢኖር አሪፍ ነው። በጣም ቤስት የሚባለው ሜትድ ሾርት ኖት አወጣጣችሁ ማስተካከል ነው። አንብባችሁ ያነበባችሁትን የተረዳችሁትን በራሳችሁ ቃል መናገር። ለምሳሌ ብሉ ሊትመስ ፔፐርን ሰማያዊ ሊትመስ ፔፐር ላይ አሲድ ሲገባበት ወደ ቀይ ይቀየራል፣ ወደ ሬድ ይቀየራል የሚል አነበባችሁ። በተመሳሳይ ደግሞ ሬድ ሊትመስ ፔፐር ላይ ቤዝ ብጨምርበት ወደ ብሉ ይቀየራል፣ ወደ ብሉ ሊትመስ ፔፐር ይቀየራል የሚል አነበባችሁ። ይህን ስትጽፉት አሲድ ታደረጉና ቀስት ብሉ ቀስት ሬድ ብታደረጉ አሲድ ብሉ ሊትመስ ፔፐሩ ሲገባ ወደ ሬድ ይከተዋል። ከዛስ ቤዝ ብላችሁ ደግሞ ቀስት ሬድ ቀስት ብሉ ብታደረጉ ቤዝ ደግሞ ሬድ ሊትመስ ፔፐር ላይ ጠብ ስናደረጉ ወይም ሊትመስ ፔፐሩን ቤዙ ስንከተው ደግሞ ወደ ብሉ ሊትመስ ፔፐር ይቀየራል። ሬድ የነበረው ወደ ብሉ ይቀየራል የሚለውን ዳቅ እንዳለ ያን ነገሮች እንደ ሾርት ኖት ከመጻፍ ይልቅ በቀስት ቀስት እያደረኩኝ ብሄድ ሃይላይት የማደርግበት መንገድ ሞር እየጠበብ ይመጣል። ሾርት ኖቴ ባልበዛ ቁጥር ለማንበብ እንዳልሰላችም ያደርገኛል። ስለዚህ ሁሉም ነገር ሃይላይት አታርጉ። ይሄ ሶስተኛው ችግሩ ነው የአብዛኛው ተማሪ። አራተኛው ችግር ዲስትራክሽን ነው። ዲስትራክሽን ስልክ አጠገባችሁ አድርጋችሁ ልታጠኑ ትችላላችሁ። አጠገባችሁ ብቻ አይደለም በስልክ ልታጠኑ ትችላላችሁ። ምክንያቱም አሁን ላይ ብዙ ማቴሪያሎች ፒዲኤፍ ምናምን እዛ ላይ ነው ያሉት። ያልገባኝ ነገር እንዲያስረዳኝ ኤአይ ልጠቀም እችላለሁ። አትሰም ፖይንት ዩቲዩብ ላይ ገብቼ ምናምን ቪዲዮ ላይ እችላለሁ የሆኑ ጉዳዮች። ስለዚህ ስልክ ኢንሴንሻል ነገር ነው ያስፈልገናል። ግን ዩቲዩብ ላይ ከገባን ቶታሊ ዲስትራክሽን ሊሆንብን ይችላል ራሳችን ማንቆጣጠር ከሆነ። አንድ ቪዲዮ እያየን ከታች የምንወዳቸውን ቪዲዮዎች ሰጀስት ያደረገን በሾርት ቪዲዮ መልክ ምናምን ሲሰጠን እነሱን ኤ ይለናል እና ሀሳባችንን አንድ ቦታ የመሰብሰብ ፍላጎቱ ያን ያህል አይኖርም። ዲስትራክሽኖች ሲኖሩ ለዲስትራክሽን ለብቻው ራሱን የቻለ ቪዲዮ ሰርቻለሁ። ወደኋላ ሄዳችሁ በደንብ ይዩት። በተለይ በዲስትራክሽን እጅግ በጣም የምትቸገሩ ልጆች ካላችሁ ማለት እና ምን ልፈልግ ነው፣ ስልካችሁን የጥናት ሰዓት ላይ ለጥናቱ ፐርፐስ ብቻ ተጠቀሙት። በጣም ከባድ ነው ለጥናቱ ፐርፐስ ብቻ መጠቀም። ሳታቁት ነው ሁላ 25 ደቂቃ 1 ሰዓት 2 ሰዓት የምታባክኑት ይሄ የማይረባ ነገር ላይ ማለት ነው። እና ቢያንስ ለ3 ሰዓት ከሆነ ላጠና ያቀድኩት ለዛች 3 ሰዓት ብቻ ስልኬ ልጠቀም ብችለው ወይ ለኤአይ ይሆናል ወይ ለቪዲዮ ብትጠነቀቁ አሪፍ ነው። በተቻላችሁ መጠን ኤአይ ላይ ኢንተርፕሬት አድርጋችሁ ከተረዳችሁት ቪዲዮ አትዩ። አንድም የማንበብ ፍጥነታችሁን ይጨምርላችኋል። ኤአይ ሲሆን ኦኬ በንባብ ነው አንደርስታንድ የምታደርጉት። ቪዲዮ ሲሆን ግን ሰውየው እስኪያወራ መጠበቅ ነው። ኔትወርክ መሀል ላይ ስታክ ሲያደርገው ወይ ዞን አውት አድርጋችሁ ማለት ሀሳባችሁ ተበትኖ ድጋሚ ቪዲዮን ስትሰሙት ወይ ደግሞ የቪዲዮ ሌንግዙ 1 ሰዓት 30 ደቂቃ ምናምን ሆኖ ጊዜያችሁን ከሚበላ ይልቅ በኤአይ አንዴ ጀነሬት አድርጎ ያልገባችሁን አንብባችሁ መመለስ። ምን አይነት ኤአይዎች አሉ? ብዙ ቻትጂፒቲ አለ፣ ጀሚናይ አለ፣ ዲፕሲክ ብዙ አሉ።
በእነሱ መጠቀም ትችላላችሁ። ስለዚህ በስልክ ዲስትራክት ላለመሆን የተወሰነ ተጠንቀቁ። ቴሌግራም ላይ ኖቲፊኬሽን ሲገባ ምናምን ኖቲፊኬሽናችሁን አጥፉ። ኖቲፊኬሽን እንዲገባላችሁ የምትፈልጉትና ዲስትራክት ላያደርጋችሁ የሚችል ቻናል ወይም ግሩፕ ላይ ብቻ ኖቲፊኬሽኑን አብሩ። ለሌላው ግን ኦፍ እንዲሆን አድርጉ። ሴቲንግ ላይ ገብታችሁ አንዴ ኦፍ ማድረግ ነው። ለምትፈልጉት ብቻ አንሚዩት ታረጉታላችሁ፣ ኖቲፊኬሽን ይገባላችኋል። አምስተኛው መጥፎ የሚባለው ሀቢት ምንድነው? በጣም የአብዛኛው ኢትዮጵያን ተማሪዎች ችግር ምንድነው? የሚቀሏችሁን ትምህርቶች ብቻ ማንበብ። እኔ ማትስ አይሆንልኝም፣ ሂስትሪ አይሆንልኝም ምናምን ሰው ፋይናል ኤግዛም ላይ ስቀመጥ ይከብደኛል። ስለዚህ የሚቀሉኝን እኮ ብሰራ አቬሬጅን ከፍ ያደርግልኛል፣ ከክላስ አሪፍ ውጤት አመጣለሁ፣ ትራንስክሪፕት አሪፍ ይሆናል፣ ማትሪክ ኤግዛም ላይ የሚቀሉኝን ትምህርቶች ባነብ ነው የተሻለ ማመጣው ኤግዚት ኤግዛም ላይ ምናምን። እንደዚህ አይነት ነገሮች ፕሊስ አርሙ። የሚከብዳችሁን ነገር እሺ፣ አትሊስት ዝቅተኛ ውጤት አታምጡ። አትሊስት መካከለኛ የሆነ ውጤት እንኳን ለማምጣት ሰው አይጥርም። እንዴት ሙሉ ለሙሉ ትተውታላችሁ? ስለዚህ ይህን ፊክስ ለማድረግ ያው በየማሩ ሶሉሽን መናገር ስላለብኝ ይህን ፊክስ ለማድረግ ያለባችሁ ምንድነው? የሚከብዳችሁ ሳብጀክቶች ማንበብ መጀመር አለባችሁ። እንዴት ካላችሁ ሞስትሊ አእምሯችሁ አክቲቭ የሚሆነው ሰዓት የትኛው ነው? ጠዋት ተነስታችሁ ነው ወይ የምታነቡት? ወይስ ሌሊት ሊነጋጋ ሲል? ወይስ ሌሊት መሀል ላይ? ወይስ ማታ? ወይስ ገና ከትምህርት እንደገባችሁ? ወይስ ትምህርት ቤት የምሳ ሰዓት ምናምን? የቱ ሰዓት ነው አክቲቭ የሚሆነው አእምሯችሁ? ያን ሰዓት ትመርጡና ከባድ የምትሉትን ሳብጀክት ለማንበብ ጊዜ ስጡት። ሌሎቹ ኦልሬዲ ስለሚቀሏችሁ በደካከማችሁ ሰዓት ራሱ ብታነቡ ቶሎ አንደርስታንድ የምታደርጓቸው ናቸው። ለሚከብዳችሁ ሳብጀክት ንቅት የምትሉበትን ሰዓት መርጣችሁ በደንብ ተጠቀሙ። ለምሳሌ ለጥናት ቡና የሚጠቀም ተማሪ ካለና የምር ቡና ሲጠቀም የሚያነቃው ተማሪ ካለ የዛ ሰዓት ላይ ከባዱን ትምህርት ቢያነብ ኢፌክቲቭ ይሆናል። ስድስተኛው መጥፎ ልማዳችሁ ምንድነው? ያለ ፕራክቲስ ነው ሚሞራይዝ የምታደርጉት። ይህን አንደኛው ሀቢት ላይ በተወሰነ ለመጥቀስ ሞክሬያለሁ። ያለ ፕራክቲስ ነው ሚሞራይዝ የምታደርጉት ማለት ወይ ጥያቄ የለውም እንዲሁ ንባብ ነው። ከዛ ረዥም በቃ ከመጽሐፉ ያልተናነሰ ሾርት ኖት ታወጣላችሁ። ደብተራችሁ ገና ይነበባል፣ ያወጣችሁ ሾርት ኖት ይነበባል። መጽሐፉ ድጋሚ መከለስ አለበት። ሪፈረንስ ቡክ ምናምን ትጠቀማላችሁ። በቃ አእምሮ ቢዚ ነው የሚሆነው። ፕራክቲስ ስታደርጉ አነበባችሁ፣ ተረዳችሁ፣ ጥያቄ አነበባችሁ፣ ተረዳችሁ፣ ጥያቄ። በቃ ሾርት ኖት መሀል የምታወጡት በቀላሉ ላታስታውሷቸው የምትችሉ ጉዳዮች ካሉ ብቻ ነው እንጂ እያንዳንዷ ፔጅ ላይ ያሉት ነሰሰሪ የሚመስሉ ነገሮች በሙላ ሾርት ኖት ላይ አይጻፉ። ያለ ፕራክቲስ ማስታወስ ማለት ወይም ተግባር ላይ አንድን ነገር ሳታውሉት ለማስታወስ መሞከር ማለት ለምሳሌ ፎርሙላ ሸመደዳችሁ። ፊዚክስ ላይ ብዙ ፎርሙላ አለ። ለምሳሌ ማትስ፣ ኢኮኖሚክስ ሸምድዳችሁ ገብታችሁ ጥያቄ ተጠየቀ። ፎርሙላውን ታውቁታላችሁ፣ እንዴት ግን ጥያቄው መመለስ እንዳለበት አታውቁ። ትንሽዬ ዞር አድርጎት ሲያመጣው ፎርሙላ ላይ ያሉትን ነገሮች ሳይሆን ትንሽዬ ዞር አድርጎት ሲያመጣው መስራት አትችሉም። ስለዚህ ጥያቄ ያለ መስራት ከባዱ ችግር ምንድነው? ያነበባችሁትን አንደርስታንድ እንኳን ብታደርጉት ወደ መሬት የወረደ ነገር ስለሌለው በአክቹዋል ላይፉ ላይ ምን አይነት ነገሮች ነው ሀፕን እያደረጉ ያሉት፣ እንዴት ተብሎ ነው የሚጠየቀው ፈተና ላይ የሚለውን ነገር ፕራክቲስ ስላላረጋችሁት ትቸገራላችሁ። ለምሳሌ ወርክ ደን ማለት ፎርስ ታይምስ ዲስታንስ ነው ወይም ፎርስ ታይምስ ዲስፕሌስመንት ነው የሚላየው። ከዛ ፎርሱን 10 ኒውተን ነው ብሎ ሰጠኝ። ከዛ ዲስታንሱን 5 ሜትር ነው ብሎ ሰጠኝ። ገና ይህን ሳነብ በአእምሮዬ ምን ብሎ ያስባል? 50 ኒውተን ሜትር ወይም 50 ጁል ነው ወርክ ደኑ ማለት ነው እላለሁ ቀጥታ። ግን ምን ይላል ከታች? አንግል ደግሞ ሰጥቷል። ቴታ 60 ዲግሪ ነው ብሏል። ከዛ ወርክ ደኑ ፈልግ ይላል። እንዴ እኔ ሳነበው እኮ ቴታ የሚል ፎርሙላ አላየው ልትል ትችላለህ። ኢቭን ቴታ የሚባል ፎርሙላ እንኳን አይተህ ቢሆን ቴታውን ከፍ ሲያደርግ አንተ የለመድከው ቴታ 30 ዲግሪ፣ 45 ዲግሪ፣ 60 ዲግሪ፣ 180 ዲግሪ፣ 360 ዲግሪ ምናምን ሲሆን ነው ለውጦት 450 ዲግሪ ምናምን ሲል አእምሮ ፍሪዝ ያደርጋል። የዛን ሰዓት ላይ ድንዝዝ ይላል። የተለያዩ ጥያቄዎችን ግን ሰርተህ ቢሆን ኖሮ 450 ዲግሪ ማለት ከኤክስ አክሲስ ወደ ካውንተር ክሎክዋይዝ እየተደረገ ስለሆነ የሚቆጠረው አንድ ዙር ትዞርና 360 ይሞላል። ከዛ 450 ለመሙላት 90 ዲግሪ ነው የሚቀረው። 90 ዲግሪ መምጣት ዞሮ ዞሮ ወርክ ደን ማለት ኤፍ ታይምስ ኤስ ሳይን ቴታ መሰለኝ። ሳይን 90 እንደማለት ነው። ዞሮ 450 ዲግሪ ማለት 90 ዲግሪ እንደማለት። ለምሳሌ ሳይን 91 ከሆነ አንድ ነው ማለት ነው ውጤቱ ሪዛልቱ። አንተ ግን 90 ዲግሪ ተብሎ እኮ ቢጠየቅ ኖሮ ታውቀው ነበር። 450 ሲባል የተለየ ነገር ይመስላል። ይሄ የሆነበት ምክንያት ፕራክቲስ ባለማድረግ ነው። ስድስተኛው ከባዱ ችግር እሱ ነው። ሰባተኛው መጥፎ ሀቢታችሁ እንቅልፍ ይውላችሁ። ሁለት ምክር አለኝ። አንደኛው ፋንክሽን ሊያስደርጋችሁ የሚችለውን ያህል ሰዓት ተኙ። ለምሳሌ አትሊስት 5 ሰዓት መተኛት አለብኝ ካለ አንድ ተማሪ 5 ሰዓት ያህል መተኛት። አንደኛው ምክሬ ይሄ ነው። ሁለተኛው ምክሬ ደግሞ እኔ አትሊስት 7 ሰዓት መተኛት አለብኝ፣ ግን ደግሞ ካለኝ የስራ በርደን የተነሳ ትምህርቱም ጥናቱም ምኑም አለ ባላንስ ማድረግ ስለማልችል ከእንቅልፌ መቀነስ አለብኝ የሚል ተማሪ ደግሞ ካለ ሁሌ የሆነ ሰዓት ላይ የተኛ የሆነ ሰዓት ላይ መነሳት ይልመድ። ለምሳሌ 6 ሰዓት ተኝታችሁ ማታ 11 ሰዓት የምትነሱ ከሆነ አሁንም የ5 ሰዓት ጋፕ አላችሁ አይደል? 7 ሰዓቱን ወደ 5 ሰዓት መውሰድ ከፈለገ አንድ ተማሪ ሁሌ 6 ሰዓት እየተኛ
ሁሌ 11 ሰዓት መነሳት ቢጀምር ያው 6 ሰዓት እንደምንም ብሎ እያጠና ምን እያለም ቢተኛ 11 ሰዓት ደግሞ በአላርም ቢነሳ ከዛ በኋላ ሩቲኑን ሰውነቱ ስለሚለምደው ያለ አላርም ራሱ ምናልባት አላርም ሳይጠራ ቀድሞ ሁላ 2 ደቂቃ 5 ደቂቃ ምናምን ቀደም ብሎ ሁላ ሊነሳ ይችላል። ስለዚህ ሩቲናችሁን ማስተካከል ነው። ይሄ ግን ማለት እንደው በጣም ጫና ካልበዛ ቢበዛ ራሱ ከ5 ሰዓት ከ4 ሰዓት ተኩል በታች ግን እንቅልፍ አትተኙ። ፋንክሽን ማድረግ አትችሉም። ከሰውነት ተራ ነው የምትወጡት። ማስታወስ አትችሉም። ኮንፊደንስ ታጣላችሁ። ይሄ ነገር ከባድ ችግር ነው። እነዚህ 7 ሀቢቶች መጥፎ ናቸው። ፕሊስ አስተካክሏቸው። አንዱ ራሱ ካለባችሁ ትልቅ እንቅፋት ይሆናል። በተለይ የማስታወስ አቅማችሁን እጅግ በጣም ይቀንሷል። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። የእናንተው የጥናት ፓርትነር የሆነ ጓደኛችሁ ደግሞ እንዲያገኘው ይህ ቪዲዮ ዳይሬክትሊ ሼር አድርጉለት። ክላስ ኦፍ ቤክ ዩቲዩብ ቻናል ሰብስክራይብ ይደረግ። አመሰግናለሁ። ቻው